የተወዳጅ ተመልካቾቼ እንደምን ሰነበታችሁ እንደምን አላችሁ እንኳን ለባለ ጥምቀቱ በሰላም አደረሳችሁ በመላው ዓለም የምትገኙ ተመልካቾቼ እዚህ ኳታር ጥምቀትን ቀድመን ነው የምናከብረው በ8 ለምን አትሉም ጥር 8 የምናከብርበትን ምክንያት መኪና ውስጥ ገብቼ ነግራችኋለሁ የኳታር ድባብ ዛሬ ድምቅ ብሏል ተከተሉኝ የሚገርም ነገር አሳያችኋለሁ መልካም በዓል ይሁንላችሁ ተመልካቾቼ ወርደናል እንግዲህ ወደ ውስጥ ገብተን ያለውን ድባብ እና ያለን ጥምቀት እንዴት ነው በኳታር የሚከበር የሚለውን አሳያችኋለሁ አብራችሁን ቆዩ ተመልካቾቼ እንግዲህ እንደምታዩት አሁን ገና ሰው አልመጣም ዝግጅት እያደረጉ ነው ወጣቶች ድባቡ በጣም ደስ የሚል ነው እውነቱን ለመናገር ይሄ እንግዲህ ባዶ መሬት በኋላ ላይ እንዴት ሙልት እንደሚል እስኪ አብረን እናየዋለን በስማም ሰው ዘናንጦ ነው የመጣው በጣም ባረንጓዴው ጫቀይ በጣም አምሯል እዚህ ጋር ደግሞ እንግዲህ የጸበል ቦታውን እያስተካከሉ ነው ጸበሉን የሚረጭበትን ማለት ነውና በጣም ደስ ይላል አሁን ሰው በጣም እየተሰባሰበ ነው እንግዲህ ከጓደኛ ከወዳጅ ዘመዱ ጋር እንደምታዩት እንግዲህ በቡድን እየሆነ 4 5 6 ይሁን እየተሰባሰቡ ነው ይሄ እንግዲህ የቅድስት ሥላሴ አዲሱ ቤተክርስቲያን ዋናው መግቢያ ነው ይሄ እንደምታዩት ደግሞ እንግዲህ ግብጻውያን ኦርቶዶክሳውያን ወንድሞቻችን ለገና በዓል የሰሩት የሚያምር ቦታ ነው ኢየሱስ ክርስቶስ የተወለደበትን ቦታ ነው እንግዲህ ምሳሌ አድርገው የሰሩት እጅግ በጣም ያምራል ሰዎች የፎቶ እየተነሱበት ነው እንደምታዩት ተመልካቾቼ እንግዲህ እንደምታዩት ታቦታችን እየወጣ ነው እግዚአብሔር የተመሰገነ ይሁን እንግዲህ ታቦቱ ወጥቶ ወደ ባህረ ጥምቀቱ እየሄደ ነው ማለት ነው እጅግ በጣም ያምራል ማሬው በጣም ደስ ይላል እግዚአብሔር ይመስገን እንኳን አደረሳችሁ
ሰማያዊ 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 ኢየሱስ ናዝራዊ የተወደዳችሁ ተመልካቾቼ በመግቢያዬ ላይ እንግዲህ ኳታር ላይ ጥር 8 ቀድመን ጥምቀትን የምናከብረው ለምንድነው ነግራችኋለሁ ባልኩት መሰረት ለምንድነው ዛሬ የምናከብረው እንደምታውቁት እንግዲህ ለጊዜው በኳታር የምንገኝ ምእመናን እንግዲህ ከግብጽ ኦርቶዶክስ ቤተክርስቲያን ወንድሞቻችን ቤተክርስቲያን እየተዋስን ነው እየተገለገልን ያለ ነውና ስለዚህ እነሱ ደግሞ የሚፈቅዱልን አርብን ብቻ ነው ሌላ ጊዜ እነሱ ይተቀሙበታል ስለዚህ የራሳችንን እጹብ ድንቅ የሆነ ቤተክርስቲያን እስኪያልቅልን ድረስ ያው የግድ መጠቀም ያለብን አርብ ስለሆነ ለዛ ነው ማለት ነው ከዚህ በኋላ እንግዲህ እንደ እግዚአብሔር ፍቃድ የዛሬ ዓመት በራሳችን ቤተክርስቲያን ጥምቀትን በእለቱ ዕለት ትንሳኤውንም በእለቱ ዕለት ገናውንም በእለቱ ዕለት የምናከብርበት ጊዜ ደርሷል እግዚአብሔር የተመሰገነ ይሁን Well,
ሁላችንም በእውነት የዚች ቅድስት ቤተ ክርስቲያን ልጆች ነን። በ40ና በ80 ቀን ተጠምቀናል። ቅዱስ ሥጋውና ክቡር ደሙን እየተቀበልን እንገኛለን። የእግዚአብሔር ልጆች ያልቆረባችሁ ካላችሁ፣ ወደዚህ ቤተ ክርስቲያን ያልመጣችሁ ካላችሁ፣ ጥምቀትን እየጠበቃችሁ የምትመጡ ካላችሁ በእውነት ቅድስት ቤተ ክርስቲያን ለሁላችሁም ጥሪ ታስተላልፋለችና በየሳምንቱ እየመጣችሁ እግዚአብሔር እንድታመሰግኑ ጥሪያችንን እናስተላልፋለን። ባከበረን እስከ ሞት ድረስ በወደደን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግን 200 ሪያል እንደው ወንበሩን ስንት ደረስን? ስንት ደረስን? ቢያንስ በደመራ አግዙኝ። 83 በመድኃኔዓለም 80 ምን አለ 83 10 ወንበር ደርሰናል። እግዚአብሔር ይመስገን 10 ወንበር ማዕዚ ህንፃ አሰሪ ኮሚቴ 10 ወንበር ደርሰናል። እግዚአብሔር የተመሰገነ ይሁን። ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ባስልዮስ ሐመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ባስልዮስ ሐመልማለ ወርቅ። የቅዱስ አባታችን በረከት ይደርብን። درس